ለምሳሌ አባይ ተሸጠ ትልቅ ፖለቲካ ስለሆነ ብዬ ነው። አሁን በስልጣን ላይ ያለው መንግስትም በደንብ እናውቀዋለን፣ የሄደውም እናውቀዋለን። በቃ ትርፍ ነገር አለነጋገር መገለጽ ካለበት በጣም ብዙ የሚገለጽ እጃችን ላይ ብዙ መረጃ አለ። ምናልባትም እየተጫወቱት ካለው ሜዳ አውቶማቲካሊ የሚያባራቸዋል እና ይሄ ትርፍ ነገሩን ትተው መጠቋቋሙን ትተው መሀል ላይ ችግር ካለ ልዩነት ካለ ቁጭ ብሎ መወያየት ነው እንጂ የሁሉንም ስብዕና እናውቀዋለን፣ ማን ምን እንደሆነ እናውቀዋለን። አሁን ይሄ የኢትዮጵያን ሕዝብ በዚህ በተለመደ ፕሮፓጋንዳ ማደናገር አላስፈላጊ ነው። አሁን አባይ ይሽጥም አይሸጥም እናውጣቸው። እነዚህ አባይ ምንም ነገር ማንም ፈልጎ ሊሸጡ አይችልም። ሊሸጡ እንኳን ቢስማማ አይችልም። በቃ የህዝቡ ነው። የአባይ ጉዳይ የህልውና ጉዳይ ብቻ አይደለም። ገና ያልተወለደ ኢትዮጵያ ውስጥ እትብቱ የሚቆረጥ ህፃን ልጅ አጀንዳው አድርጎት ነው የሚነሳው። ከዚህ በኋላ ደግሞ አማራጭ የለውም። እሱን ይዞ ነው መልማት የሚችለው። በቃ ድህነት የሀገር ሰለቸው። ስለዚህ አሁን ያለው መንግስት ምንድነው የጎደለ ምንድነው ላግዝህ ነው መባል ያለበት እንጂ ሽጣል አልሸጥክም ከሆነ ማን ንብረት ይሸጣል፣ ማን ዕቃ ይሸጣል፣ ማን ሀገር ይሸጣል? ይውጣ ከተባለ ከጠቀመ ግን ትኩሳት ነው የሚያበላሸው እንጂ ምንም ነገር የሚፈይደው ነገር ነው። ስለዚህ ትርፉ ነገር እናቁ፣ ቅድም እንዳለው ማለት ነው። ስለዚህ አባያችን እንገነባለን በዚህ ብያዝ እንጂ